ኢትዮጵያ በቀዩ ዘመን ውስጥ ወደ ቀይ ባህር መመለስ ያስፈልጋታል። ኢትዮጵያ በ3 እና በ4 ሺህ ዘመናት ከአክሱም ስልጣኔ ጀምሮ ከፍተኛ የባህር ኃይል የነበራት እስከ ህንድ እስከ ሮማን ስልጣኔ መሪዎች ጋር ሁሉ ተጋግዛ ከፍተኛ ስራዎችን የምትሰራ ባለ ብዙ የወደቦች ሀገር የነበረች ነው። የባህር በር ጉዳይ ፖለቲካ አናርገው። ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደሰው። በአክሱም ዘመን አዶሊስና ዘይላ ወደቦችን ጨምሮ የዓለም ንግድ መስመር መቆጣጠሪያ የነበረው ይህ ባህር ንጉስ ካሌብ ፍትህን ለማስከበር ወደ የመን የተሻገሩበት እንዲሁም የቀደሙት መሪዎቻችን ለባህር ኃይል ግንባታ ለጉብኝትና ለመዝናናት ይመላለሱበት የነበረና እስከዛሬም የማይበጠስ ታሪካዊና ተፈጥሯዊ ቁርኝት ያላቸው የህይወት መስመራቸው ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ፣ በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።